ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ፣ ቪዲዮ ቅንብር ተመስገን አዝመረው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 15ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 16ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። የእግር ቋንጣ ለታሪክ በየቀኑ ከአማኑኤል ደብረ ማርቆስ ማታና ጠዋት እየተመላለሰ 11ኛ ክፍል የማታ ትምህርቱን በሚከታተልበት ዓመት የተዋወቀውና በደብረ ማርቆስ ሆስፒታል በጤና ረዳትነት በማገልገል ላይ የነበረውን የዘንካታውን ወጣት ይልቃል ዘውዴን እጮኛ የ50 አለቃ እምሩ ይፈልጋት ስለነበር እሱን አጥፍቶ እሷን ለማግኘት በዚያ የሰቆቃ ካምፕ ውስጥ በቶርች ወይም በዱላ ብዛት የገደለው መሆኑን ታሪክነህ ከመታሰሩ 1 ወር በፊት ሰምቶ ነበር። ታዲያ ታሪክነህና ታምሩ በፖሊስ ታጅበው ፈጥኖ ደራሽ ፖሊስ ካምፕ ግቢ ውስጥ ሲገቡ መጀመሪያ የታሪክነህ ዓይኖች ያረፉት ሸበላው ይልቃል ዘውዴ አዘውትሮ ይለብሰው በነበረው ዙሪያውን በቀይ ቀለም ሐረግ የተንቆጠቆጠው ታኮ ወይም ሂል ጫማው በዘመኑ የወንዶች ፋሽን ነበር እና ከጫማው አጠገብ ደግሞ በቢቆጨ ወይም በቡልኮ ብርድ ልብስ ተጠቅልለው በተቀመጡትና የነሐሴን ዝናብ ቀንና ሌሊት ሲምጉ በከረሙት ልብሶቹ ላይ ነበር። ታሪክነህ ያንን ልብ የሚሰብር ሁኔታ ሲመለከት አእምሮ ክፉኛ በሐዘን ስሜት ቢሰበርም አይጥ እንደዋጠች ድመት ትንፋሹን ውጦ ጸጥ አለ። ምክንያቱም በዚያ ቅጽበት ያንን ታኮ ጫማና እነዚያ ልብሶች ተመልክቶ የድንጋጤ ስሜት ቢያሳይ የት ታውቀዋለህ በሚል ጥያቄ መነሻ ይልቃልን የገደሉት አረመኔዎቹ የዚያን ዕለት በዱላ ቀጥቀጠው ሊገድሉት እንደሚችሉ በፍጥነት ተረዳና ስሜቱን በመቆጣጠር ከፍተኛ ጥንቃቄ ያደረገ። በርካታ ወገኖች እንደ ከብት በአንድ ላይ በታጎሩበት በዚያ የሲኦል ተምሳሌ ሰፊ አዳራሽ ውስጥ ሲገቡ ደግሞ እጅግ ዘግናኝ ሁኔታዎችን ተመለከተ። በወቅቱ በጨሞጋ ወንዝ የኤሌክትሪክ ኃይል ማመንጫ ጣቢያ ላይ የቦምብ ጥቃት ተፈጽሞ ስለነበር በጣቢያው በጊዜያዊነት ተቀጥረው በጥበቃ ሰራተኝነት ያገለግሉ ከነበሩትና ከታሰሩት መካከል አንድ የ72 ዓመት አዛውንት ከኢህአፓ ጋር ግንኙነት አለ ተብለው የሁለቱም መሃል እግሮቻቸው በዱላ ብዛት ስጋቸው ተቆራርጦ የስጋቸውን ቋንጣ በወረቀት ጠቅልለው በድብቅ ካስቀመጡበት አውጥተው ጉድ አሳዩት። ወዲያውኑ የኔን ስጋ የሚቆራረጡት መቼ ይሆን ብሎ በሐሳብ ሰመመን ውቅያኖስ ውስጥ ሰጠመ። ቀጥሎ ደግሞ በድብደባ ኃይል ጎናቸው፣ እጆቻቸውና እግሮቻቸው ቆሳስለውና ደቀው በየቦታው ወድቀው የሚያቃስቱ የብዙ ወገኖችን የሰቆቃ ድምፆች ሰማ። አካላቸውንም አየ። አቤቱ ፈጣሪ፣ ለካ ያን ያህል ድፍረት የሰጠኝ ለዚህ መከራ ታጭቼ ኖሯል። በቃ የሕይወቴ ተስፋ ብርሃን ሁሉ እዚህ ላይ ሊጨልም ነው ብሎ መሪር ሐዘን ተሰማው። በየቀኑ እስረኞች እየተጠሩ ወደ ምርመራ ክፍል በሁለት እግሮቻቸው ቆመው የሚሄዱ ሲመለሱ ግን በድብደባ ኃይል ሬሳ መስለው ሌሎች እስረኞች ተጠርተው እየሄዱ በእነሱ ትከሻ በሸክም ይመጡና ቀንና ሌሊት በሕመም ስቃይ ይጮኻሉ። ገና ያልተደበደቡት ወይም ያገገሙት ደግሞ ድጋሚ መቼ እንደሚደበደቡና እንዴት እንደሚደበደቡ የከፋው ቀን ሲገጥማቸው ደግሞ እንዴት እንደሚገደሉ ሲያወጡና ሲያወርዱ አብዛኛዎቹን ቀናት ያለ እንቅልፍ ተፈጥሮ ውደቷን አትስትምና ሌሊቱ ይነጋል። በተለያዩ ቀናት ወደ ምርመራ ክፍል እየተጠራ በተደጋጋሚ ሲደበደብ የሰነበተ አንድ ወጣት ድጋሚ የሚሰቃይባትን ቀን ላለማየት ራሱን ለማጥፋት ወስኖ በእስር ቤቱ ውስጥ መርዝ ወይም ገመድ ለማግኘት ባይችልም የውሃ መጠጫ ጠርሙሱን ሰብሮ ሌሊት እስረኞች በተኙበት አንገቱን ለመቁረጥና ለመሞት ሲገዘግዝ
ደሙ አጠገቡ በተኛው ሰውዬ ላይ በመረጨቱ ምክንያት ያ ሰው በድንገት ከእንቅልፉ ባኖ የድረሱልን ጩኸት በማሰማቱ በእስረኞች ርብርብ ሕይወቱ ሊተርፍ ቻለ። በዚያ በየዕለቱ የድብደባና የግድያ ድግስ በሚደገስበት ግቢ ውስጥ ታሪክነህና ታምሩ ለ1 ሳምንት ያህል ከቆዩ በኋላ አንድ ቀን እኒያ የመሃል እግሮቻቸውን ስጋ ቋንጣ በወረቀት ለታሪክ ጠቅልለው ያስቀመጡትን የ72 ዓመት አዛውንት ድምፁን ዝቅ አድርጎና ሚስጥር የሚናገር መስሎ ያ ከውጭ ወድቆ ዝናብ የሚጋተው ጫማና ልብስ የማን ነው ሲል ጠየቃቸው። በሉት እንጂ እሱም ብቻ አይደለም፣ ብዙዎችም በሏቸው። ይልቃል ዘውዴ የሚባል የአብማ ልጅ ደብረ ማርቆስ ሆስፒታል በጤና ረዳትነት ይሰራ የነበር የሚያምር ለግላጋ ሸበላ ወጣት እንደ በግ በገመድ ሰቅለው በዱላ ቀጥቅጠው ገደሉትና እዚሁ ከሌሎች ጋር ቀበሩት። ሽንት ቤት አድርገው ጠዋትና ማታ የምንጸዳዳበት ሰፊ ጉድጓድ እኮ የእነሱ መቃብር ነው አሉት። ታሪክነህ በውስጡ የደም እንባ አነባ። ለይልቃል ብቻ ሳይሆን ለራሱም በውስጡ አለቀሰ። ወደ ውጪ እንባ አውጥቶ በአጋጣሚ ከተገኘማ በዚያው ዕለት እንደ እባብ ተቀጥቅጦ ሊሞት ይችላል። አበቃልኝ፣ ከእንግዲህ ሞትን ለመቀበል በጽናት መጠበቅ ብቻ ነው ያለኝ አማራጭ አለና ሞትን ለመጋፈጥ ጥርሱን ነክሶ የጀግነት ስሜት ለመፍጠር በየቀኑ ሙከራ ያደርግ ጀመር። በማግስቱ ረጃጅም ሱሪዎቹንና ኮት ከልጅነቱ ጀምሮ መልበስ ይወድ ነበር። ኮቶቹንና የቆዳ ጫማውን ምግብ ላመጣለት የቤተሰብ አባል በመስጠት ወደ ቤተሰቡ ላከ። ምክንያቱም እንደ ይልቃል ልብሶችና ጫማ የእሱ ጫማና ልብሶች እዛ የሰቆቃና የሞት ግቢ ውስጥ መቅረት የለባቸው፣ እኔ ከሞቱ ወንድም ወይም ዘመድ ይለብሳቸዋል ብሎ አሰበ። ከይልቃል ዘውዴ ጋር በማታ ትምህርት 11ኛ ክፍል በአንድ ምድብ ክፍል ውስጥ አብረው ከመማራቸውም በላይ በጣም ይግባቡ ነበር። ታሪክነህ ከአማኑኤል በየቀኑ እየተመላለሰ የሚማር መሆኑን አንድ ቀን ምሽት ከትምህርት ቤት ወጥተው ወደ ቤታቸው አብረው ሲጓዙ ለይልቃል ሲነግረው ይልቃል የታሪክነህን ጥንካሬ አደነቀ። ከዚያ በኋላ አብረው ብዙ ጊዜ ሻይ ከመጠጣትና ከመጫወታቸውም በላይ ይልቃል እንቁላል ፍርፍር ጋብዞት ያውቃል። ያንን ፍቅራቸውንና የይልቃልን ትህትና ባስታወሰ ቁጥር እንባ ይተናነቀዋል። ታሪክነህ ጭካኔ በሚፈጸምበት በዚያ ምድራዊ ሲኦል እስር ቤት ውስጥ ለምርመራ ከመጠራቱ በፊት እጅግ ያሳስበው የነበረው ጉዳይ ከኢህአፓ ጋር የነበረው ንክኪ ነበር። ኢህአፓዎች በስነ ምግባሩና በአስተሳሰብ ብስለቱ እንዲሁም በጎበዝ ተማሪነቱ የሚፈልጉት ሰው ስለነበር ሊመለምሉት አስበው፣ ነገር ግን ቀበሌው ውስጥ ስለሚሰራ ፈርተውት ሳይቀርቡት ለብዙ ጊዜ ቆይተው ነበር። መጨረሻ ላይ ግን በቅርብ የሚግባባው ጓደኛውና ዘመዱ አማካይነት የምልመላ ሂደቱ ተጀመረ። ነገር ግን ወደ እስር ቤት ሲገባ በሴል ደረጃ በጥናት ክበብ ውስጥ መሳተፉን እንጂ በአባላት ስም ዝርዝር ዋና መዝገብ ውስጥ ስሙ ስለመካተቱ እርግጠኛ አልነበረም። እነዚያ ጨካኝ መርማሪ ፖሊሶች ስሙም በኢህአፓ አባላት ዝርዝር ውስጥ ካገኙት ስጋውን ዘልዝለው እንደሚበሉት አልተጠራጠረም ነበር። ምክንያቱም ደብረ ማርቆስ ከተማ ፖሊስ ጣቢያ በቆዩባቸው የመጀመሪያዎቹ 3 ሳምንታት ውስጥ አንድ ቀን የደብረ ማርቆስና አካባቢውን ወጣቶች ዘንካታውን ይልቃል ዘውዴን ጨምሮ ከጨፈጨፉት መርማሪ ፖሊሶች መካከል በጨካኝነቱ ወደር ያልነበረው ገዳይ የአምሳ አለቃ እምሩ የሚባለው እስረኞችን በየክፍሉ እየዞረ በሚያነጋግርበት ጊዜ ታሪክነህንም የታሰረበት ምክንያት ጠየቀው። ታሪክነህም ምንም የሚያውቀው ነገር እንደሌለ በስነ ስርዓት ቆሞ ነገረው። ወዲያውኑ ያ በሰው ደም የሰከረ መርማሪ ፖሊስ ቀኝ እጁን ወደ ታሪክነህ ሆድ አስጠግቶ የኢህአፓ አባል ሆነ ከተገኘ ግን አንጀትህን አውጥቼ ነው የምበላው ሲለው ሰውየው በሰው አምሳል የተፈጠረ አውሬ መሆኑን ስለተረዳ
ፍንጭ ካገኙበት እንደማይምሩት አምኖ በየቀኑ ይጨነቅ ነበር። የተከበራችሁ አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ያበቃ። የነ ታሪክነ የእስራት መጨረሻ ምን ይሆን? በቀጣዩ ዝግጅታችን ተከታተሉን። እስከዚያው ድረስ ደህና ሆኑ።